ኢስላማዊ ዕውቀትዎን ይመዝኑ። ክፍል 2 እነዚህን 6 ጥያቄዎች በመመለስ ከ6ቱ ስንት እንዳገኙ ኮሜንት ላይ ያስቀምጡ። እያንዳንዱን ጥያቄ ለመመለስ 3 ሰከንድ አለዎት። ጥያቄ ቁጥር 1 አቡል አንቢያ ወይም የነቢያት አባት በመባል የሚታወቁት ነቢይ ማን ናቸው? ነቢይ ኢብራሂም አለይሂ ሰላም። ጥያቄ ቁጥር 2 ከሊሙላህ ወይም አላህን የሚያናግሩ የሚል ማዕረግ የተሰጣቸው ነቢይ ማን ይባላሉ? ነቢይ ሙሳ አለይሂ ሰላም። ጥያቄ ቁጥር 3 ነቢያችን ሰለላሁ ዐለይሂ ወሰለም በሚዕራጅ ጉዞ 7ኛው ሰማይ ላይ ያገኟቸው ነቢይ ማን ይባላሉ? ነቢይ ኢብራሂም አለይሂ ሰላም። ጥያቄ ቁጥር 4 በጅኖች ላይ ስልጣን የነበራቸውና እሳትን ማናገር የሚችሉ ነቢይ ማን ይባላሉ? ነቢይ ሱለይማን አለይሂ ሰላም። ጥያቄ ቁጥር 5 የአላህ ወዳጅ ወይም ከሊሉላህ የሚል ማዕረግ የተሰጣቸው ነቢይ ማን ናቸው? ነቢይ ኢብራሂም አለይሂ ሰላም። 6ኛውን ጥያቄ ከመመለሰው በፊት ይህንን አካውንት ፎሎው ያድርጉ። ቪዲዮውን ሼር በማድረግ ለብዙዎች እንዲዳረስ ያድርጉ። ጥያቄ ቁጥር 6 ካዕባን የገነቡት 2 ነቢዮች ማንና ማን ይባላሉ? ነቢይ ኢብራሂም እና ነቢይ ኢስማኤል አለይሂሙ ሰላም።